ኢብሳ ያራዳ ልጅ መሳብ ጆሲ ፒስ ነው። ፓፓ እንዴት ነሽ? አለ ወላሂ አልሐምዱሊላህ። እንዴት ነሽ አንቺ? አሉ ጠፋ ሎንግ ታይም ኢብሳ ሎንግ ታይም። በእናት መንገድ እጄ ነው። ለዛ ነው ቫካንስ። እንዴት ነው ባለቤትስ እንዴት ነች? ሁሉም ወላሂ አልሐምዱሊላህ ሰላም ነው። ልጅ የለም እንዴ? ቆይ ሳይ ይመጣል፣ ቀስ ብሎ ይመጣል። ምንድን ነው አረ እንዴ መሰለኝ። ለምሳሌ እኔ አገባዋ እለውንም ማረጋት ካናት በአንዴ እናቴ ትሙት ልጅ እኔ ልጅ በቃ እንደዚህ ነው ላይክ በእንደኔ ስለማስበው ነው ልጅ የለም ያልኩት። ቸቹን አለ አይደል ሰው እንዲህ ከሮሪ ማርጋይስ ፕላን አለ ፕላን ይሻላል ብለን ነው ይደርሳል። አረ ልክ ነህ። እኔ እንደኔ አስቤው ነው። እኔ አሁን ነገርኩ በቃ አገባው የዛን ቀን ማታ ድንግልና ነው የምሰጣት በዛው ነው የማደርገው። እኔ እኮ ኢብሳዬ ወፍ አላቅም የምር እንዲሁ። አሁን ማን ያምናል ድንግል ነኝ የምትለው? አረ እኔ ምን በአካል ብታየኝ አንድ እንደዚህ ከኋላ ምናምን ፎቶ እያነሳ ስቶሪ ስታደርግ አንድ ያ ቪዲዮ ስትቀዳ ምናምን ምንድን ነች ያችኛው ብላንት እንዴ? እንትና እኮ ነች፣ ኮንተንት ክሬተር እኮ ነች፣ ቲክቶከር እኮ ነች። ታዲያ ለምንድን ነው ፊቷ የምትደብቁ? አውቀን ነው ኮንተንት ነው። አሁን የሆነ ድራማ ምናምን ለመስራት እንጂ ከንፈር ራሱ እኔ ወፍ አላውቅም። አረ ኢብሳ መነኝ የምር ያውቃሉ እኮ እንዳለ ጠይቃችሁ፣ እነ ናኦሚ ፍራይዴ ምናምን ጠይቃችሁ። ኩኪ ወፍ ነገርኩ በቃ ባይዘዌ እንዴ እኔ ምንም አላውቅም። ይሻል በቃ ግን ያገባው ወዲያው ያልኩ በቃ ለዛ ነው ማወቅ እፈልጋለሁ እንዴት ነው የሚለው። አንተማ አታጣምከው እግዚአብሔርን። እስቲ ድንግልናዬን መውሰድ የምፈልጉ ሴቶች እኔ ይላሉ። እግዚአብሔር አልሰጥም። እኔ ደግሞ ቆፍጠን ያልኩ ነኝ። ይብሳ አልወፈርኩም ትንሽ በዚህ እድሜ በዚህ ሰዓት አሁን ድንግል አለኝ ብትል ይሄ ድንግል ሳይሆን ድንጋይ ነው እንጂ እውነት። ኧረ ይብሳይ ማለት እንዴት መሰለህ ድንግል አለኝ ስለ በቃ ሴት አላቅም፣ ከዛ ሌላም የለኝም። አይሰራም እንዴ? ምን ይስራ እኮ ስትሞክረው ነው የምታውቀው። እኔ ምን አውቄ የሆነ ነገር ሲታይ አይነሳም። ምነው ተዋግተህ ነው እንዴ? እኔ በቃ እንትን ነዋ በቃ ፍርሃት አለ ውስጤ ይፈራል። ልቤ ድንግጥ ሄድብኛል። የሆነ ላይክ ወደዛ እንደዛ ነገር ሲሆን ድንግጥ እላለሁ። አይ እላለሁ እንጂ ቱ ቢ ኦነስት መነሳትስ ይነሳል። በጣም ነው የሚነሳው። ሚሳኤል ግን ምንም በቃ እፈራለሁ። ልቤ ይመታብኛል፣ ደነጋግጣለሁ ምናምን። ወይኔ ድንግልና የሄደ ምናምን ስለምል እንደዛ ነው ውጥት እላለሁ። በቃ የሆነ ክኒን ልዝዝልህ እንዴ? ከኪኒን እኮ አይደለም የልብ ምት ድንግጥ እኮ ነው የምለው። እሱን ነው የምለው እኮ እንዳትደነግጥ። አለ ኪኒን ታገባ ይሻላል። ይህን የሚያክል ክኒን አለ እኮ ምንም የሚያደርግ ነው ያስጠነክራል። እንዲህ በቃ እንዳትደነግጥም ምናምን ይሰራል። አረ እኔ ልክ አይደለም ብዬ ስለማስብ ነው። አራት ላኩልኝ ለዛ ነው። እና ይብሳዬ ጌም ምናምን አይደለም ልክም አይደለም። እንዲሁ ተቀመጪ ታገባ ታረጋለህ። ስታገባ ማለት ነው። አንተ ቆይ ስታገባ ነው የፈጠምከው ወይስ ከዛ በፊት? ከዛ በፊት ሐራም እኔ ሐራም አልሰራም። አየህ እኔም እሱን ነው ሳገባ ግን እለበልበዋለሁ አንዴ እያልኩ
በቃ ማንም አያስቆመኝም። ይብሳ ማንም ማለት ነው። ለብልቦ በቃ ነጭ ላብ እንደዚህ ነጭ እንዲህ እያልኩ ሊሆን በእውነት እስከማገባ ግን ችግር የለም። ለዛ ነው የጠየቁ። አንተም አሁን ስታገባ እንደፈለግ ብትሆን መብት ነው። ልክ ነው። እውነት ነው። ቀን ቀን ለምን ጌም አትጮትም? እኔ እኮ አሁን ቀን ቀን እንጀምር ጌም። ስንት ሰዓት? በኢትዮጵያ 10 ሰዓት 11 ሰዓት ግን በቅጣት ሰዓት ነው ኢትዮጵያ። ከሌሊቱ ሚድናይት ጁዋ ግባይም በቃ አሁን ነይ ግቢ ገስት ኢብሳ ፊት ያለውን ነገር ንገሪኝ። አለበዛ ፌክ አካውንቱን ወንድ ነህ እንዲህ የምትለኝ ሴት ከሆንሽ ነይ ድምፅሽን አሰሚኝ ግቢና። እሺ ስማ ኢብሳ፣ በኢትዮጵያ 10 ሰዓት 11 ሰዓት ማለት አሁን በኢትዮጵያ ከሌሊቱ 6 ሰዓት ነው። በዛ ሰዓት ግባ። እኔ እስከ ጥግ ነው የምፋለመው። 6 ሰዓት ላይ በኢትዮጵያ 11 ነው። ጆሲ ኤንድ ኢፕሲ እንዴት ናችሁ? አለን ኢፕሲ ነው የሚለው እዚህ ጋር ኢፕሳ የሚል ይታያል። ኢፕሲ ነው የሚለው ኢፕሲ ነው እሱ ይንገረ ኢፕሲ ነው ኢፕሳ ዌልካም ሪያል አንዱ ስ ኢፕሲ ይላል እንዴ? ኢፕሲ ይላል። ቆይ አይቢኤስአይ ኢፕሳ ነው የሚለው የቱ ጋር ነው አ ሳውንድ ያለው? ኢፕሲ ይላል። ታዲያ ጨረሰው እንጂ ምንድን ነው ኢፕሲሻ ይላል። ኢፕሲሻ ማለት እኔ ደግሞ ረዘመብኛ ስም ከዚ የመጀመሪያውን 4 ሌተር ብቻ ኢፕሲ አልኩት። ኢፕሳ ነው ሙሉ ኢፕሳ ነው የሚለው ሀየው ኤችኤ እኮ ኢፕሳ ነው እንጂ እስከ 4ኛው ሌተር ካነበብከው ግን ኢፕሲ ብቻ ነው። ለምን እስከዛ ታነባል? ስለዚህ ጆሴ ነው እኔ ስሜ ጆ ስማ ጆ። ስለዚህ አንተ ደግሞ አይስ ነህ ማለት ነው። አይዛክ 4 ሌተር ብቻ ነው። ለማንኛውም ኢፕሲሻ አይረዝምም። አሁን ኤቭሪ እንትን ኢፕሲሻ እያልክ ነው የምጠራው፣ ግን ቀልዴ ነው። እንትን ቆርጦብኝ ነበረ መጀመሪያ ኢፕሲ ብቻ የሚለውን ነበር የሚያሳይ። ለዛ ነው ታፕ እያለ ስትሪም ተውስጥ ባል አልተውም ማለት ለዛ ዋይ አሜሪካንስ አር ሶ ጉድ አት ሩቢክስ ኪዩብ ዋይ ኢታች ጌም የጮታችሁ ነው ታዲያ? እባክህ ስለ ድንግልና እያወራ ነው። ማን ነው ድንግል? አንተ ነው ወይስ ኢፕሲ? ኢፕሲ ነው የምልህ አያገባኝም። ኢፕሲ ድንግል ነው? ጆሲ ነው ድንግል። ጆሲ ድንግል ኢፕሲ ማሰማ ኢፕሲ እኮ ማኪ እኮ ለማኪ ቆይ ጸጥ በሉ። ሰላም ነው የኔት? እንዴት ነሽ? አንዴ ሙዚቃውን ቀንሹ። ሚኩ እሺ፣ እንዴት ነሽ ሚኩዬ? አይዛክ እባላለሁ። አይ አይዛክ እንዴት ነህ? እግዚአብሔር ይመስገን። ሰው ስለ ድንግልና እያወራን ነበር። ከሶስታችን ማን ነው ድንግል የሚመስለው? ቲንክ ፌቨን ድንግል ሆናችሁ የምታውቁም አትመስሉም። ግን ይስራችሁ እንደው ድንግል ሆነ ማን ይመስሻል? ድንግል ነው ከተባለ በጎን ሳይድ ሊያችሁ እንደዚህ በሉ። አንድ ያስታውቃል፣ በአገጭ ያስታውቃል። በአገጭ ድንግል ነው። ዝም ብዬ ሳስብ እኔ ድንግል እመስላለሁ። ኦኬ ልክ ነሽ፣ አልሳሳትሽም። ድንግል ነኝ ማሪ። ብዙ የለበለበ እኮ አይደለም የተባለው ድንግል ያለው። ና ልክ ነች። አንቺ በጣም በቃ ብዙ ታውቃለሽ። ሚኩ ታውቃለህ እንትን ነው አይኑ እየታየ ስላልሆነ እንደዚህ ወደ ታች የአይን አፋር ስለመሰለኝ ነው። እባክሽ ስትሪም ላይ ስለሆነ ነው። አይን አፋር ነኝ። እስካሁን እኮ አላየሁሽም። ምን ችግር ስለ ድንግልና የምታወሩት? ጾም ተፈታ ብላችሁ ነው? ኧረ አይደለም። ምን መሰለሽ እኔ ኢብሳውን አግብቷል እና አግብቼ ነው እኔ እንትን ያልኩት ሲል እኔም እንደዛ ነው። እስከዛው እኔ ስላላገባው የእኔ ድንግልና ለማንም አልሰጥም። እንዴት እስካሁን ድንግል ሆንክ ሲለኝ እዛ ታይም ላይ ደርስና እፈራለሁ፣ ልቤ ይመታልና እወጣለሁ አልኩት። እውነቴን እኮ ነው። ይሄ እኮ እውነት እኮ ነው።
መስላል እንዲህ ስታዩ ይመስላል እንዴ ጆሲ በጭራሽ ድንግል ሆነ ራሱ የሚያውቅ አይነት ልጅ ይቅርታ አልተወለድክም። እንደውም ከድንግል ጋር አልተወለድክም አንተ እኮ ማሪ። እንዲህ ነው የሚያስቡኝ እኮ ሰው እንዲህ ነው የሚያስበኝ። አይደለም ሚኩ፣ አሁን ዝም ብለን 5 ሴቶች እንደዚህ እየቀያየርን ብናስገባ 3ቱ ደርሶኛል ይላሉ። ፎር ሹር ያን አዳርሷቸው። እንትናም እንደዛ ይመስለኛል። እሱም እንደዛ ይመስለኛል። ኧረ እሱ ባለትዳር ነው፣ የተከበረ ባለትዳር ነው። ካፈረሰው ቆይቷል ማለት ማሪ። ቆይ እኛ እንትን ስሉ ቀይ ስለሆነ ነው እንዴ? ትጀመር ቀይ ወንድ በጣም ነው የሚሽለጠላጣው። በጣም ነው የሚሰጠው ያለሽው ጋር አይደለም እንትን የሚለው በጣም ፕሌየር ነው ይብሳ ስለሆነ ማለት ትግርኛ የሚችላለ በመሀላችሁ እሰማለሁ። በትግረኛ አውሪ ማለት ችግር የለም። የት ነው የምትኖሪው አንቺ? እኔ ኢንግላንድ። እንዴ አሁን ኢንግላንድ ነሽ? ኢንግላንድ። በጣም የኢትዮጵያ ቤት ነው ግን የሚመስለው ቤትሽ። ታውቂያለሽ? አመሰግናለሁ። አበሻነት ለማሳወቅ